ይሄ የግል ጉዳይ ነው። የግል ጉዳይ እና ስራ እናመጣለን ብለሽ ጠይቀሽ አይደለም እንግዲህ ሱመያ ምን አትወጪታለሽ? ለማንኛውም ሰርፕራይዝ አለሽ። زيادة يعني 50 ንግስት ሱመያ ምን ልታረጊ ነሽ? የምን አለበሽ እንዴ? የሁለት መቶ ሺህ ብሩ ስራችሁ ይሄ ነበረ። አንቺ ያለችው ነጥፋል እንዴ? ንግስት ሱመያ እኔ ካንቺ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። እውነት አንቺ እሱ ትክክኛለሽ። አንቺ ትራሽ ጥፋ አረያጅሽ ራሽ ጥፋ እንዴ? ሱመያ ፈልገሽ ነው የመጣሽው። ያየሻታች ሱመያ ምንም ካንቺ ጋር ንግስት ሱመያ እኔ ካንቺ ጋር ምንም ጸብ የለብኝም። አሁን አልፈራትም እያላችሁ አልነበር እንዴ? መቼም አልፈራትም። አሁን ቢሆን ይችላች ጉድ ያደረገችኝ ይቺ አሽቃለች። ምንም አይነት ጸብ የለብኝም። ደግሞ ታውቂያለሽ አይደለ? እኔ ቪዲዮ ለመስራት እንጂ እኔ ከአንቺ ጋር ምንም አይነት ጸብ ኖሮ በአንቺ ቪዲዮ ብቻ ለመስራት እንጂ ለስራ እንጂ እውነት እልሻለሁ፣ እውነት እኔ ከአንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባሌን ታውቂያለሽ፣ ሰኢድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ብጭ ከዛ ና ሌላ ይገባለ በቃ እንዲ ስቃይ ጥርስሽ ልጋፍ ሽንቶሽ ምንቶኝ ሱመያ ታያቸው በቃ ሽንቶን እየሸናች ነው። አንቺ እንደዛ ስትምጣጭ የነበረው ለዚህ ልብሽ ነው። አሁን ከኛ ምፈልገሽ አንቺ ወድ ሆንሽ ነው ፍቺ አንቺ ጤነኛ አይደለ? እኔ እኮ እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለምን ትጠመርሽ? ምን አርጊ ነው የምትይኝ? አንቺ ራስሽን አርጊ ነው የምትይኝ። እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሰኢድ እና ያገባሽው ኦሸን ያገባሽው ምን ላርግሽ? እኔ ላላተውኝም። አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሩ ምንድን ነው? ተውኝ አልኳቸው። ለምን ታስሞላላችሁ? ምንድን ነው እኔ እንደዛ የምታደርጉኝ? አንቺ እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሰኢድ ምንሽ ነው? ሰኢድ ምንሽ እንደሆነ አስረጅ። ሰኢድ የባልሽ ጓደኛ ነው? ባልሽ ነው? ውሽማሽ ነው? ምንሽ ነው? ሰኢድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ አለ ሄደ ነው ብቻ። እውነት ይኸው አሁን ይኸው አብዶ ጫት እየቃመ ነው ያለው። ወይኔ ወንድሜ አንቺ የራስሽን ህይወት አትኖሪም? ከባልሽ ጋር አሰሪም ቪዲዮ መስራት ከፈለግሽ እንደ ቪዲዮ ሪያክሽን መስራት ከፈለግሽ እንደ ማንኛውም ዩቱበር በስነ ስርዓት አሰሪ። ምን ላርግሽ እኔ እንዴ? አንቺስ እንዴ? እኔ መጥቼ እኔ አግቢው ብዬሻለሁ እንዴ? አንቺ እኔን ታውቂኛለሽ እንዴ? በፊት አብሮ አደግሽ ከሰኢድ ጋር ነው። አብሮ አደግነትሽ ከሰኢድ ጋር ነው። እኔ ልጆች እናት ነኝ። ምን ላርግሽ? ያው አገኘሁሽ። ባገኛት ምናምን ባልዘለዝራት ምን ልታመጪ ነው? እኔ የምታገኘውን ሰው በሙሉ እኮ ፍቺኝና እናውራ፣ እንደ ሰው እናውራ። ፍቺኝና እናውራ። እኔ እንዳንቺ አይደለሁም። ፈታሻለሁ። ቀውስ ስለሆንሽ ምንድን ነው እንደዚህ የሚያደርግሽ? እኔ ጣውንትሽ ነኝ? እኔ ጠላትሽ ነኝ? ጣውንት እንኳን ጣውንት ነን። ምንሽ ነኝ እንዴ? አንቺ ለምን ሸይጣን ረጅም አንቺ አብረሽ የሚሄድ ጅኒ ያለ እንዴ? እኮ ልብ ካለሽ ፍቺ። ለምንድን ነው አስረሽኝ እንደምታስወሩ እንዴ? ቆይ እኔ ከዚህ በኋላ ስለኔ ታወራላችሁ ወይስ አናታችሁን ብዬ እጄን ለመንግስት ነው የምሰጠው? አናወራም፣ ግን የምንገናኝበት ቦታ እንዴ? ብንገናኝ ምን ልታመጭ ነው? ተይኝ። እኔ እንዳንቺ ወጣጣ አይደለሁም። የልጆች አሳዳጊ ነኝ። ደግ ያደረኩኝ እንዳንቺ እኔ እንዳንቺ አይደለሁም። ልብ አለኝ። እኔ እንዳንቺ አይደለሁም። አንቺ ቀውስ ነሽ ትፈጠር። አንቺ ስርዓት አንቺ ደግሞ በተለይ አንቺ እንዳትናገሪ። አታውቂኝ፣ አላቅሽ እንዴ? ምንድን ነው አላቅሽም፣ አታውቂኝ። አናትሽ ነው የምልሽ። በዚህ እንዴ እንዳታወሩ ከዚህ በኋላ ቪዲዮ ላይ እንዳታወሪ ስለኔ። እኔ ለምን ታውቃላችሁ? እዚህ ቤታችሁ ድረስ ያገኘኋችሁ ውጭ ላይ ምን እንደማረጋችሁ እንድታውቁ ፈልጌ ነው። እሺ ቤታችሁ ድረስ የመጣሁት። ስለዚህ በተለይ አንቺ ከዚህ በኋላ ስለኔ ብታወሪ ቤት አይደለም አንቺን ያርገኝ ምን እንደማረግሽ ነው። አሁን አንድና አንድ ስለኔ ማውራት ታቆማላችሁ። በተላችሁ ስለኔ ማውራት ታቆማላችሁ ወይስ እዚህ ጋዝ አርከፍክፌባችሁ ለኩሻችሁ ልሂድ ወይስ አናታችሁን ልበላችሁ? አናወራ
አዩ ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩ ነው ለውሻ የምሰጥላችሁ እሺ። እዚህ መኪና ከከፈትኩኝ እንዳታወሩ ስለኔ፣ እኔም ስለእናንተ አላወራም፣ እናንተም ስለኔ አታወሩ። ቪዲዮ መስራት ከፈለጋችሁ መብታችሁ ነው። ምንድነው ደግሞ የምትገለማመጥ? እናወራም። አሁን ውጪ ከቤቴ ውጪ ልካው ባላስክስላችሁ አላወራም። በቃ አለቀ። ይቅርታ ጠይቁኝ። አንቺም ይቅርታ ጠይቂ እኮ በቃ ሱመያ ይቅርታ ካሁን በኋላ ስላንቺ አናወራም። ይቅርታ እንደ ሰው እንደ ኸልቃላ ይቅርታ ትጠይቃላችሁ ወይስ አናታችሁን ልበላችሁ በዚህ በቃ ሱመያ ይቅርታ። በተለይ አንቺ ፊትሽ ራሱ የሆነ ሙት ያደረሽ ነበር ማለት አንዴ ምንድነው? አንቺ ምን አገባሽ? እሷ ነች እያወራች አንቺ ተሞጣው እንጂ አንቺ ሰውን በመማታት ነው የምታሚው። አንቺ በመሞጣት ምን አይነት ጓደኛሞች ናችሁ? ይቅርታ አልሽ አይደለ? በቃ ይቅርታ በስነ ስርዓት በሉ። በይቅርታ በስነ ስርዓት ትሉኛላችሁ አትሉኝም? ወይ በቃ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብለምታ ትሞጣሞጭ ይቅርታ ብዬሻለሁ እኮ አሰማሽ? መጀመሪያም ይቅርታ ብዬሻለሁ እኮ። አንቺስ በቃ ይቅርታ አድርጊልኝ ሱመያ፣ ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትፈልጊ አይደለሽም። ፍቻት እንደው ፍቻት ተፈትቻለሁ ብለሽ ወራጫለሁ። በዚህ ሚስማር ይኸውልሽ እንዲህ ነው የምጠልዝሽ። እሺ ወራጫለሁ ትያይሽ ሚስማሩ እኔ እንዲህ ነው። እሺ ማንግላሽን የማወልቅልሽ። በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፌስ ተቀመጪ። እግሯንም ፍቻት። ተነሽ አሁን አንቺ ተነሽ፣ ወደ ዘይጂ ተነሽ። ወንበሩ ላይ መነሳት አቃተሽ? ቀዝነሻ እንዴ? ተነሽ ሽንታ፣ ወደ ዘይጂ በቃ ተነሽ። እንዴ ረጅም ሰዓት የታሰረች አትመስልም? እጇ እንዲህ ተነሽ። እንዴ እንደምትሞጣ ዙሪ ዙሪ፣ እስኪ ዙሪ። ተይኝ፣ እኔማ ትቼሻለሁ። ሂጂ ግቢ በቃ። አንቺ ምን ትመስላለች እጅ አዩ። አሁን አንቺስ አዩ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ? አታነሽ? አላነሳም አልኩሽ። አልደግሞም አላነሳም። ስሜን ሁለተኛ እንዳጠር፣ አልጠራም። ሁለተኛ ስሜን እንዳጠር አልጠራም። ጥጋብሽ ራሱ እንደዚህ ስነ ስርዓት ያይሽ። ሁለተኛ ስሜ እንዳጠሪ በዚህ አናትሽን ነበር ማለት አሳዛኝ። ካሜራውን አምጪና በቃ እንሂድ። ሰረችበትን ሂጃብ ስጦታ ውሰጁ። እሺ ሂጃቡን የታሰርሽበት ነው፣ ፍችና ልበሹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲያ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንዴት ደስ እንዳለኝ አይማ በፊት እኮ ደስታ ያስታውቃል ማለት ነው። በጣም ነው ደስ አለኝ ማለት ነው። ለምን ደስ እንዳለኝ ደግሞ እነግራችኋለሁ። ያቺ በቃ አዩ በረኬና ምን ብላ ነበረና ሱመያ ሰራችውን ጉድ ተመልከቱልኝ የኔ ቤተሰቦች። እኔ ደህና ነኝ፣ እናንተ ደህና ናችሁ? አላህ በያላችሁበት ሰላማችሁን አብዛልኝ። እያበረታታችሁኝ እያገዛችሁኝ ኮሜንት ጻፉልኝ። ይሄንን ነገር አስተካኪ የምትሉኝ ነገር ካለ አስተካክላለሁ። ለዚህ ዝግጁ ነኝ። በኮሜንትም ሰብስክራይብ እያደረጋችሁኝ አበረታቱኝ። እኔ እህታችሁ የመዳም ሸቃሊት የተመሰከረልን እንግዲህ አበረታቱኝ ማለት ነው። ወላሂ አበረታቱኝ። እውነቴን ነው የሚላችሁ። ሰብስክራይብ ላደረጋችሁኝ ከልቤ ነው የሚያመሰግናችሁ። እውነት ከልቤ ነው የሚያመሰግናችሁ። እናንተ ለኔ ብላችሁ ሰብስክራይብ ላይክ የምታደርጉት ሁላችሁ አላህ ያስደስትልኝ፣ አላህ ያስደስታችሁ። እኔ በእናንተ ተደስቻለሁ። ለጓደኛችሁም ሼር እያደረጋችሁ ቪዲዮ ከተመቻችሁ ኮሜንት አድርጉልኝ። ያልተመቻችሁንም ኮሜንት ጻፉልኝ። ይሄንን አስተካኪ ፈትሄ መስተካከል አለበት የምትሉት ነገር ካለ አሳውቁኝ። ሱመያን አስገቢላችኋለሁ። ተከታተሉ። እኔ የሴት ማኛ የሴት ጀግና ብያታለሁ። ሰው ባፉ ይላል፣ እሷ ደግሞ በተግባር ታሳያለች። በቃ ተመቸችኝ። እኔ በሷ ብዙ ነገር ተምራለሁ። እናንተም እንድትማሩ ነው ይሄንን የሚያመጣላችሁ። ብዙ ነገሮች አሉ፣ ብዙ የፍራንክ አይነቶች አሉ፣ ብዙ ነገሮች አሉ። ይሄንን መስራት ይችላለሁ። ግን ካስተሰታችሁ ቪዲዮ መቀየር የምትፈልጊ ከሆነ እኔ በራሴ ማይዴ መምጣት ይፈልጋለሁ። ኢንሻአላህ እናንተ ያበረታታችሁኝ ሰዓትንም እየመላችሁኝ እያተጋገዝላችኋለሁ። እህቶቼ እላችኋለሁ፣ ቤተሰቦቼ፣ እህት ወንድሞቼ የምትከታተሉኝ ታናሽም ብትሆኑ ታላቅም ብትሆኑ የተማራችሁትም እየተማርኩትም ሄዱ ይላችኋለሁ። ተከታተሉ ሱመያ